ጤና ይስጥልኝ። ሐማስ በትራምፕ የሰላም ቦርድ እቅድ መሰረት በጋዛ ትጥቅ ለመፍታት መስማማቱን ታወቀ። እስራኤል እስካሁን የሰጠችው አስተያየት የለም። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ የተሰኘ አካል በጋዛ የሚገኙ ሐማስና ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ስምምነት ላይ መድረሱን አስታውቋል። አንድ የሐማስ ከፍተኛ ባለስልጣን ለቢቢሲ እንደገለጹት ቡድናቸው በጋዛ ሙሉ በሙሉ ትጥቅ ለመፍታት በቀረበው እቅድ ላይ የተስማማ ሲሆን በቅርቡ ይፋዊ መግለጫ ይሰጣል ብለዋል። እስራኤል በበኩሏ በጉዳዩ ላይ እስካሁን የሰጠችው አስተያየት የለም። ሆኖም የስምምነቱ አካል በሆነው መሰረት እስራኤል ከጋዛ የማትወጣ ከሆነ ፕሬዚዳንት ትራምፕ እጅግ በጣም ያሳዝናሉ ሲሉ የአሜሪካ ባለስልጣናት ተናግረዋል። ይህ ስምምነት በተግባር ይውላል አይውልም ለመገመት ገና ቢሆንም ሐማስ ሙሉ በሙሉ ትጥቅ ለመፍታት ሲስማማ በታሪክ ለመጀመሪያ ጊዜ ነው። ይህም ለሰላም ንግግሩ ትልቁ እንቅፋት የነበረውን አብይ ጉዳይ እንደነበረ የቢቢሲ የጋዛ ዘጋቢዎች ገልጸዋል። ትራምፕ አክለው እስራኤል ከጋዛ የምትወጣው ትጥቅ የመፍታት ሂደቱን ሲጠናቀቅ ነው ያሉ ሲሆን ስምምነቱ ጋዛ በመጨረሻ አዲስ በሆነ የፍልስጤም መንግስት ለመመስረት የምታደርገው ጉዞ ወሳኝ እርምጃ ነው ብለውታል። በአሜሪካ አዘጋጅነት የቀረበው የጋዛ የተኩስ አቁም እቅድ ሁለተኛ ምዕራፍ የሐማስ ትጥቅ መፍታት የሚያካትት ነው። ሰላም ቆዩ።